ሙሽራው ከአስተማሪነት ተነስታ እስከ አዲስ አበባው ሰማኸኝ ብለው የምሽት ክበብ ባለቤትነት ከዚያም የኔክሰስና ባህር ዳር ግራንድ ሪዞርት ባለቤት የሆኑት ወይዘሮ ትልቅ ሰው ገዳሙ ወንድ ልጅ የሆነው አቶ ሆነልኝ አምደወርቅ፣ ሙሽሪት ደግሞ የባህር ዳሩ አባይ ሆቴል ባለቤትና የመኪና አስመጪ የሆኑት አቶ በላይ ደበበ፣ ሴት ልጅ የሆነችው ወይዘሪት ብሩክታዊት በላይ የሰርግ ስነ ስርዓት በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ተከናውኗል። በፕሮግራሙ ላይ የ10 ሚሊዮን ብር ስጦታ ለመቄዶንያ ባለሀብቶቹ ያስረከቡ ሲሆን በስፍራው የተገኙ ሌሎች ባለሀብቶች 10 ሚሊዮን ተጨማሪ ብር በማዋጣት ለመቄዶንያ ገቢ አድርገዋል። ባለሀብቱ አቶ በላይ ደበበ ለመቄዶንያ የሴኖትራክ እርዳታ ያከናወኑ መሆኑ ታውቋል። የሰርጉን ድባብ በጥቂቱ ይዘንላችሁ መጥተናል። ተከታተሉን። Life is worth living. ዘገሊላ በዚያ በሰርግ ቤት አታሞ ሲጠላቆ ስማታ ዳንከራ ነው ገረነይ አካሉናይ ነይ ደሙ ነው የቤተሰመዱ ተገኝተሃል ከእናት ጋር ወጣው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን። እግዚአብሔር ስላለ በመካከላችን ሁሉ ይሰጠናል። ይመሰል ወይን ቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ልጅሽ ጋራ ተገኝተሃል ከእናት ጋራ አቶ በላይ ደበበና ወይዘሮ ትልቅ ሰው ገዳሙ በጋቀረ 9000 ሰው ብቻ መግበን ዶክተር ቢኒያም ወደዚህ በመጽለያ ወንድማችን ነው ማማካችሁ ደስ ብሎታል። ጎራውን ጎራፍ ትሉላችሁ የሰርጋቸው ወጪ ለመቄዶንያ አበርክተዋል። 10 ሚሊዮን ብር ተሰጥቷል። ቀደምው እንግዲህ ድጋፍ የሚያደርጉ ግለሰቦች ናቸው። በጎነታቸው ይታወቃሉ። አሁንም ለሰርጉ ወጪ ሊሆን የሚችል ገንዘብ ለመቄዶንያ አበርክተናል ብለዋል። 10 ሚሊዮን አመስግኑ። እጅግ አድርገን እናመሰግናለን። አቶ በላይና ወይዘሮ ትልቅ ሰው እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን፣ ትዳራቸውን የተባረከ ያድርግልን። በነገራችን ላይ ሰጪው እግዚአብሔር ይስጥልን፣ እግዚአብሔር እድሜና ጤና ይስጥልን። አባቶች አሉ ይመርቃሉ። አፌን እንድብሎይ ነው ያልኩት። ይገባቸዋል፣ ምስጋና ይገባቸዋል። ብድር መመለስ ለማይችሉ ነገ ለማይሰጡ ትከሻ ለማይለካሉ ብድሩን ከእግዚአብሔር ብቻ ለምናገኝባቸው ሰዎች በማድረጋቸው የእውነት ሊመሰገኑ ይገባል። ብድሩን እግዚአብሔር አምላክ ይክፈላቸው ለማለት እንወዳለን።
ጓደኝነት እንደዚህ በበጎ ሲገለጥ ደስ ይላል። እነዚህ የመድኃኔዓለም ማህበርተኞች እንግዲህ የምንወደው የምናከብረው የዚህ ራዕይ መስራች የሆነው ተወዳጁ ቢኒያም በአቶ በላይ ቤት ተገኝቶ ነበርና በዛ ሁኔታ ላይ ይህ ማህበር እንዴት እንደግፍ በጋራ እንዴት እንርዳ በሚል ተመካክረው የመድኃኔዓለም ማህበር ባልታሰበ ሁኔታ በአጭር ሰዓት በድንገት ማለት ነው 10 ሚሊዮን ብር ድጋፍ አድርገዋል። ከልብ እናመሰግናለን። እባካችሁ በደንብ አመስግኗቸው። ሁሉም ይሄን አርአያ ይከተል ብዬ አደራላለሁ። በቆድሪያ የተደረገው ነገር ከጠበቅነው በላይ ደስ ስላለን በፕሮዲውሱም አንድ ሲኖትራክ ሲኖትራክ